ሰላም ፋሚሊ እንዴት ናችሁ? እንኳን ወደ ኤልኤፍኤክስ በሰላም መጣችሁ። በዛሬው ቪዲዮአችን ማርኬት ኤክስኪዩሽን እናያለን። ከዛሬ ቢግነር ከሆናችሁ ከዚህ በፊት ያለ ቪዲዮ ስላለ ተመልሳችሁ ማየት ትችላላችሁ። ዛሬ ግን ማርኬት ኤክስኪዩሽን እናያለን ማለት ነው። 6 አይነት ማርኬት ኤክስኪዩት ማድረጊያዎች አሉ። እያንዳንዱን ዲቴል እናያቸዋለን ማለት ነው። ባይ ማለት ምን ማለት ነው? ባይ ማለት አሁን ያለው ገበያ ይጨምራል ብላችሁ ስላሰባችሁ ቀጥታ ማርኬት ላይ አሁን ባለው ገበያ ግዛልኝ ማለት ነው። ሴል ማለት ደግሞ ማርኬት ይቀንሳል ብላችሁ የምታስቡ ከሆነ አሁን ባለው ገበያ ምን አድርግልኝ ሽጥልኝ ማለት ነው። ባይ ሊሚት ማለት ማርኬት ምን አሁን ያለው ዋጋ ውድ ስለሆነ ሲቀንስ ግዛልኝ ማለት ነው። ለምሳሌ ማርኬት ያለው 41.30 ከሆነ ማርኬቱ ወደ 41.20 ይቀንስና ከዛ ምን ይላል ይጨምራል ከእንደገና ብላችሁ ስላሰባችሁ ማርኬቱ ውድ ስለሆነ አሁን ላይ ተመልሶ ሲቀንስ ግዛልኝ ማለት ነው። ልክ ሲቀንስ ባይ ሊሚት ካስቀመጣችሁ ባይ ብሎ ያስገባችኋል ማለት ነው። ሴል ሊሚት ማለት ማርኬት አሁን ያለው ለምሳሌ 41.30 ከሆነ ማርኬቱ ምንድነው ማለት ነው? ርካሽ ስለሆነ አሁን ያለበት ውድ ሲሆን ወደ 41.30 ሲሄድ ወደ 41 ተመልሶ ወይ 40 ከፍ ሲል ማርኬት አሁን ያለው 41.30 ላይ ርካሽ ዞን ላይ ስላለ ማርኬቱ ተመልሶ ውድ ሲሆን ሴል አድርግልኝ ትሉታላችሁ። ማርኬት ሴል ሊሚት ስታስቀምጡ ምን ያደርግላችኋል? ሴል ብሎ ያስገባችኋል ማለት ነው። ስለዚህ ምን ማለት ነው? አሁን ያለው ዋጋ ርካሽ ስለሆነ ሲወደድ ገዝተ ሲረክስ ሽጥልኝ ማለት ነው ሴል ሊሚት ማለት። ባይ ስቶፕ ማለት ዋጋው የሚወደድ ከሆነ ግዛልኝ ማለት ነው። ለምሳሌ ማርኬት ያለው 41.30 ነው እንበል። 41.30 ላይ ከሆነ የጎልድ ማርኬት ነው። 41.30 ከሆነ ያለው 41.40 በኋላ በቃ የማርኬት በደንብ ይጨምራል ብላችሁ የምታስቡ ከሆነ 41.40 ላይ ምን ታረጋላችሁ? ባይ ስቶፕ ብታስቀምጡ ማርኬት ምን ያደርጋል ማለት ነው? የሚጨምር ከሆነ ምን ያደርግላችኋል? ባይ ስቶፑን ገዝቶ ያስገባችኋል ማለት ነው። አሁን ባለው ሽጦ ምን ያደርግላችኋል? ወደ እናንተ ማርኬት ያስገባችኋል ባይ ብሎ ማለት ነው። ሴል ማለት ዋጋው የሚቀንስ ከሆነ ምን ሽጥልኝ ማለት ነው። ለምሳሌ 41.30 ላይ ከሆነ ማርኬት ያለው ወደ 41.20 ከሄደ ያን ዞን ብሬክ ካደረገው ቀጥታ ይወርዳልኝ ማርኬት ብላችሁ የምታስቡ ከሆነ እዛ ሴል ስቶፕ ታስቀምጣላችሁ። ሴል ስቶፕ ስታስቀምጡ ምን ያደርጋል? ማርኬት ብሬክ አድርጎት የሚሄድ ከሆነ ያን ዞን ይሸጥላችኋል ማለት ነው። ሴል ብሎ ማርኬት ምን ይላችኋል? ያስገባችኋል ማለት ነው። ኤስኤል ማለት ደግሞ ከዚህ በላይ መክሰር አልፈልግም የምትሉትን ኪሳራችሁን የምትገድቡበት ለምሳሌ ባይ ካላችሁበት ዞን የፈለጋችሁትን ያክል ፒፕስ ኤስኤላችሁን ወስዳችሁ ታስቀምጣላችሁ። ያ ማለት መጦ ማርኬት ኤስኤል የሚነካ ከሆነ ምን ያደርጋችሁ ማለት ነው? ያስወጣችኋል። ከዛ በላይ ኪሳራ ያጋጥማችሁ። ለምሳሌ $100 ወይ $30 ሪስክ ማድረግ የምትፈልጉ ከሆነ $30 ሪስክ ያደርግላችኋል። ከዛ በላይ ማርኬት ምን ያደርግላችሁ? አይወስድባችሁም ማለት ነው። ብሬክ ኢቨን ማለት ደግሞ ማርኬት በእናንተ አቅጣጫ ሲንቀሳቀስላችሁ ባይ ካላችሁ በኋላ ለምሳሌ ማርኬት 50 ፒፕስ ቢሄድላችሁ ብሬክ ኢቨን ማለት ኢንትሪያችሁን ወስዳችሁ ይሄ ኤስኤላችሁን ወስዳችሁ ኢንትሪ ፖይንት ማስቀመጥ ማለት ነው። ኤስኤላችሁን ለምሳሌ 41.30 ገባችሁት ያስቀመጣችሁት ኤስኤል 41.27 ቢሆን 30 ፒፕስ ኤስኤል ተጠቀማችሁ ማለት ነው። ያ ማለት ምን ታደርጉታላችሁ? የገባችሁት ባይ ስትሉት ከ41.30 ወደ 41.35 ከሄደላችሁ ምን ታረጋላችሁ? ኤስኤላችሁን ከ41.27 ያለውን ኤስኤል ተወስዱና 41.30 ላይ ታስቀምጡታላችሁ። ባይ ብላችሁ የገባችሁበት ዞን ላይ ታስቀምጡታላችሁ ማለት ነው።
የዛሬው ቪዲዮ ይህን ይመስላል። ማንኛውም ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ። በተቻለ ፍጥነት መልስላችኋለሁ። ፍሪ ቴሌግራም ቻናል ስላለን ጆይን ማድረግ ትችላላችሁ። ማንኛውም ጥያቄ መጣችሁ መጠየቅ ትችላላችሁ። ላይቭ ስለምንገባ እያንዳንዱን እንመልስላችኋለን። የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ ይሆንላችሁ። እንደዚህ አይነት ቪዲዮዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ ይሆንላችሁ።